ሰላም ጤና ይስጥልን። በመካከለኛው ምስራቅ ያለው ግጭት ወደ 7ኛው ቀን ሲገባ ሁኔታው ከመቼውም ጊዜ በላይ አስደንጋጭ ላይ ደርሷል። እንደ ሲኤንኤን ዘገባ ከሆነ እስራኤል በቴህራንና በቤይሩት በደቡባዊ ሰፈሮች ላይ ሰፊ የአየር ድብደባ እያካሄደች ሲሆን በሺዎች የሚቆጠሩ ነዋሪዎች ቤታቸውን ጥለው ለመሸሽ በመገደዳቸው በቤይሩት ጎዳናዎች ላይ ከፍተኛ የትራፊክ መጨናነቅና ሽብር ተፈጥሯል። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች በቤይሩት ያለው የዳሂዬ ሰፈር እጣ ፈንታ እንደ ጋዛዋ ካን ዩኒስ እንደሚሆን በግልጽ መዛታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። በሌላ በኩል ፈረስ ፖስት እንደዘገበው የአሜሪካ መከላከያ ሚኒስትር ዊት ሄግዜዝ ይህን ጦርነት ገና አሁን እንደጀመረ በመግለጽ አሜሪካና እስራኤል ወታደራዊ እርምጃቸውን ወደፊትም እንደሚያጠናክሩት አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የጦርነቱ ቆይታ ምንም አይነት የጊዜ ገደብ እንደሌለውና ዋና ዓላማቸው የኢራንን የኒውክሌርና የባላስቲክ ሚሳይል አቅም ሙሉ በሙሉ ማዳከም መሆኑን በይፋ ተናግረዋል። በጦርነቱ የመጀመሪያዎቹ ቀናት ውስጥ ብቻ አሜሪካ ከ30 በላይ የኢራን የባህር ኃይል መርከቦችን ማውደሟን የዘገባው መረጃ ግጭቱ ምን ያህል ጥልቅ እንደሆነ ያሳያል። የግጭቱ ተጽዕኖ ከወታደራዊ ባሻገር የኢኮኖሚያዊ ቀውስን እያስከተለ ነው። በሆርሙዝ ስትሬትና በአካባቢው የነዳጅ ማደያዎች ላይ የሚደርሱ ጥቃቶች ለዓለም አቀፍ የነዳጅ አቅርቦት ትልቅ ስጋት ሆነዋል። በዚህ ምክንያት አሜሪካ ለህንድ ከሩሲያ ድፍድፍ ነዳጅ ለመግዛት የ30 ቀናት ልዩ ፍቃድ መስጠቷ ዓለም አቀፍ የኃይል ገበያው ምን ያህል ለተጽዕኖ የተጋለጠ እንደሆነ ያሳያል። በኳታር፣ በኩዌት፣ በሳዑዲ አረቢያና በባህሬን ላይ የተሰነዘሩት የሚሳኤልና የድሮን ጥቃቶች የየአገራቱ የአየር መከላከያ ስርዓቶች ያለ እረፍት እንዲሰሩ አስገድዷቸዋል። ለአሜሪካ መንግስት ትልቅ ፈተና ሆኖ ያለው ሌላው ጉዳይ በግጭቱ ቀጠና የተጠመዱ ዜጎችን የማዳን ስራ ነው። ዜጎችን ለማስለቀቅ የተደረገው የመጀመሪያው በረራ 100 የሚሆኑ አሜሪካውያንን ይዞ ወደ ዋሽንግተን መድረሱ በጦርነቱ መሃል ያሉ ሰላማዊ ሰዎች የደረሰባቸውን ስቃይና ፍርሃት ያሳያል። ዓለም አቀፍ ማህበረሰብ ይህ ግጭት ወደ ሙሉ ቀጠናዊ ጦርነት እንዳያድግ ከፍተኛ ስጋት ውስጥ ቢገባም የሁለቱም ወገኖች አቋም መለስለስ ስላልታየበት ቀጣዮቹ ቀናት እጅግ አሳሳቢ እንደሚሆኑ እየተጠበቀ ነው። ወደ ሌላ መረጃ ስናመራ የዩክሬን ፕሬዝዳንት ዘለንስኪ የድሮን መከላከያ መሳሪያዎችን እና ባለሙያዎችን ወደ መካከለኛው ምስራቅ ልከዋል። እንደ ጋርዲያን ዘገባ የዩክሬን ይህን የምታደርገው አሜሪካና የአረብ ሀገራት በሩሲያ ላይ ለምታደርገው ጦርነት ጠንካራ የዲፕሎማሲያዊ ድጋፍ እንዲሰጡ እንደ መደራደሪያ ሌቨሬጅ በመጠቀም ነው። ዘለንስኪ እኛን የሚረዱን እንረዳለን በማለት ይህ ትብብር ዩክሬን ከሩሲያ ጋር የምታደርገውን ጦርነት ፍትሐዊ በሆነ መንገድ ለመጨረስ የሚረዳ ስልታዊ እርምጃ መሆኑን በግልጽ አስቀምጠዋል። የጋርዲያን ዘገባ ትኩረት ከሰጠባቸው ነጥቦች አንዱ የዩክሬን የድሮን ኢንዱስትሪ እድገት ነው። ዩክሬን የኢራንን ሻሄድ ድሮኖች ለመምታት እጅግ ርካሽ የሆኑ በ$1000 ብቻ የሚሰራ የመከላከያ ቴክኖሎጂ ፈጥራለች። ይህ ቴክኖሎጂ የዓለምን የአየር መከላከያ ደንብ እየቀየረ መሆኑ ተገልጿል። አሜሪካና የባሕረ ሰላጤው ሀገራት ይህንን ርካሽ የዩክሬን ቴክኖሎጂ ፍለጋ ላይ ናቸው። ዩክሬን ለምን በመካከለኛው ምስራቅ ጣልቃ ገባች ለሚለው ጥያቄ የዩክሬን የፓርላማ የውጭ ጉዳይ ኮሚቴ ሰብሳቢ አሌክሳንደር ሜሬስኮ አስገራሚ ምላሽ ሰጥተዋል። እንደ እሳቸው ገለጻ የሩሲያና የኢራን ጦርነቶች የተቆላለፉ ናቸው። ኢራን ለሩሲያ ድሮኖችን ስትሰጥ፣ ሩሲያ ደግሞ የኢራንን የመከላከያ ኢንዱስትሪ ለማሳደግ ትረዳለች። ስለዚህ በመካከለኛው ምስራቅ ኢራንን ማዳከም ማለት በተዘዋዋሪ በዩክሬን ግንባር ሩሲያን ማዳከም ማለት መሆኑን ጋርዲያን በዝርዝር አብራርቷል። በኢራን ላይ የተከፈተው ጦርነት በዩክሬንና በሩሲያ መካከል ሊደረግ የነበረውን የሰላም ንግግር እንዲራዘም ማድረጉን ዘለንስኪ ገልጸዋል። እንደ ጋርዲያን ዘገባ በዚህ ሳምንት በአሜሪካ አሸማጋይነት ሊደረግ የነበረው የሶስትዮሽ ዲፕሎማሲ ንግግር የዓለም ትኩረት ወደ መካከለኛው ምስራቅ በመዞሩ ምክንያት ተሰርዟል። ሩሲያም ይህንን አጋጣሚ በመጠቀም ከአሜሪካ ማዕቀቦች እያመለጠች ወረራዋን ለመቀጠል እየሞከረች መሆኑን ዘገባው ያስረዳል። የጋርዲያን የቅርብ ጊዜ ዘገባ እንደሚያመለክተው በመካከለኛው ምስራቅ የተቀሰቀሰው ጦርነት የዩክሬንን ሚና ወደ አዲስ ምዕራፍ አሸጋግሮታል። ፕሬዝዳንት ዘለንስኪ የዩክሬን የድሮን ገዳይ ቴክኖሎጂዎችን ለአሜሪካና ለባሕረ ሰላጤው አገራት ለመስጠት የተስማሙት በሩሲያ ላይ ለሚደረገው ዲፕሎማሲያዊ ትግል ጠንካራ ድጋፍ ለማግኘት ነው። ይህ እርምጃ የኢራንና የሩሲያ ወታደራዊ ትብብርን ለመምታት የታለመ ሲሆን በጦር ሜዳ የተፈተነው የዩክሬን ርካሽ የድሮን መከላከያ ቴክኖሎጂም የአሁኑን የዓለም ጦርነት መልክ እየቀየረው ይገኛል። ስለተከታተሉን ከልብ እናመሰግናለን። ጤና ይስጥልን።